ዓለማችን የመጀመሪያው ትሪሊየነር አገኘ። ሁሉ ጊዜ ግብር ሁሉ ጊዜ ከአገልግሎት ክፍያ የሚሰበሰብ ጫናዎች በኢትዮጵያ ታሪክ ውስጥ ትልቁ የበጀት ክፍፍል ነው። ካለፉት ወራት ጋር ሲነጻጸር ምን መልክ አለው የሚለው ከየት ነው የሚመጣው ነው። ይሄ ብር ከየት ነው የሚመጣው? እንደ መፍትሄ ሊያገለግሉ የሚችሉ እርምጃዎችን ይወስዳሉ ብለን ተስፋ እናደርጋለን። ኢንቨስተሮች ለምንድን ነው ይሄን ተቋም ለመግዛት እንደዚህ በተለይ ደግሞ የውጭ ምንዛሬን ሊበራላይዝ ማድረጉ ድህነት መቅረፍ ማለት ተከታታይነት ባለው እድገቶች የሚመጣ ድምር ውጤት እስካሁን ኢትዮጵያ አይታ ማታቀውን ውጤት አስመዝግበናል ነው ያለው። አዳዲስ የፋይናንሲንግ ስትራቴጂዎችን መንደፍ መቻል አለበት። ሰኔ ላይ ሆነን ሰኔ 30 የመዝጋቱ የሚፈጥረው የመራወጥና የመጨናነቅ ስሜት ትንሽ ባለሀብቶች ዓለማችንን ኮንትሮል ሊያደርጉ የሚችሉበት እውነት እየመጣ ነው። የተከራዮችን ጭንቀት፣ አከራዮች ለመጨመር ያላቸውን መነሳሳት ኢትዮጵያ ውስጥ ያለው የዋጋ ንረት ያን ያክል የከፋ ነው ለማለት አይቻልም። ጥቁር ግብይትን መከላከል የሚለማው ቴክኖሎጂ ሳይበጣጠስ ምን ያህል አገልግሎት ይሰጣል። በዚሁ አጋጣሚ ገቢ የመሰብሰብ ፍላጎት አለ። የነገ ተስፋ ላይ ኢንቨስት የተደረገ ኢንቨስትመንት ነው እንጂ ተጨባጭ ኢንቨስትመንት አይደለም። የመኖሪያ ቦታዎችን ወደ ንግድ 2.3 ቢሊዮን ብር የሐይቅ ዳር ልማት ጀምሯል። ይሄ መጓዝ ሳይሆን መስፈንጠር ልንለው እንችላለን። መሰል ቢዝነሶችን ለሀገራችን የምንመኛለን። አዲስ ስትራቴጂ የተከተለው ፊፋ ምንድነው? ተለዋዋጭ የትኬት ዋጋ አሰጣጥ። እዚህ አጋጣሚ ዳኛው እንደውም እውቅናቸውም ኪሳቸውም ወፈር ብሎላቸዋል የሚያረጋግጡ መግለጫዎች እና መረጃዎችም ስላሉ ነው እንግዲህ ገበያው ላይ ጤና ይስጥልን ተመልካቾቻችን፣ እንደምን ሰንብታችኋል? ይህ ቅንጣት የቢዝነስ ፖድካስት ነው። በሳምንት 2 ቀን በመርካቶ ቲቪ የተዘጋጀ የሚቀርብላችሁ ቅንጣት ቢዝነስ ፖድካስት በንግድና ምጣኔ ሀብት ላይ ትኩረቱን አድርጎ የሚቀርብ ፕሮግራም ነው። ፕሮግራሙን እያዘጋጀን የምናቀርብላችሁ ኃይሉ በላይና ሰለሞን ጥላው። ሶል የሳምንቱ አዳዲስ ወሬዎች እጅ ላይ ምን ወሬዎች አሉ? እስኪ እባክህ። አመሰግናለሁ ኃይል። እንግዲህ በዚህ ሳምንት ብዙ ለቢዝነሱ ማህበረሰብ ጠቃሚ የሆኑ መረጃዎች የወጡበት ሳምንት ነው። ግን የመጀመሪያው እጄ ላይ ያለው እንግዲህ 56ኛው መደበኛ ስብሰባ ነው አድርጎ ነበር የሚኒስትሮች ምክር ቤት። በዚህ ስብሰባ ላይ እንግዲህ አንዱ በጣም ትኩረታችንን የሳበው ውሳኔ ምንድነው? የኢትዮጵያ 2019 በጀትን 2 ትሪሊየን ወደ 2 ትሪሊየን 300 ቢሊዮን አካባቢ የሚደርስ ብር አጽድቆ ይህንንም ውሳኔ ወደ ህዝብ ተወካዮች ምክር ቤት መርቶታል። እንግዲህ በጀቱ 2 ትሪሊየን 339 ቢሊዮን 268 ሚሊዮን 126 ብር ከ738 ብር ነው። ይህ እንግዲህ በኢትዮጵያ ታሪክ ውስጥ ትልቁ የበጀት ክፍፍል ነው። ይህም እንግዲህ ሀገሪቱ እያደረገች ያለውን የማክሮ ኢኮኖሚ አሻሻልና የተለያዩ ነገሮችን ከግምት ያስገባ ነው ይላሉ የቢዝነስ ተንታኞች። እንግዲህ ይህ በጀት ከአምናው ተመሳሳይ በጀት ከ2018 አንጻር ስናየው የ411.5 ቢሊዮን ብር ወይንም የ21.3% ጭማሪ ያሳየ ሲሆን ለመደበኛ ወጪ የሚባለው እንግዲህ ለተለያዩ ኦፕሬሽናል መንግስት ለሚያከናውናቸው እንቅስቃሴዎች የሚያወጣቸው ወጪ ወደ 1.2 ትሪሊዮን ብር ተመድቧል። ይህ ማለት ከበጀቱ 52.9% ነው። ለካፒታል በጀቶች የተመደበው 568 ቢሊዮን ብር ነው። ይህም እንግዲህ ከመደበኛ ወጪ አንጻር ሲታይ በግማሽ ያነሰ ነው ኃይል። ይህ እንግዲህ መንግስት ለወደፊት ለዘላቂ ልማት ለሚያገለግሉ ለመንገድ፣ ለተለያዩ ወሳኝ ፕሮጀክቶች የሚያደርገውን ነገር ኢንቨስትመንት እንዲቀንስ ተገዷል ማለት ነው በተለያዩ ምክንያት። ስለዚህ ከመደበኛው አንጻር ሲታይ በግማሽ ያነሰ ነው። ከመደበኛው በጀት ውስጥ እንግዲህ የተለያዩ መደበኛው በጀት 1.2 ትሪሊየን ብሩ ለምን ይውላል የሚለውን ስንመለከት እንግዲህ የዕዳ ክፍያ የአንበሳውን ድርሻ ይዛል ኃይል። ከዛ ውስጥ ከ1.2 ትሪሊየን ውስጥ ወደ 542.1 ቢሊዮን ብር ወይንም
43.8% ኦፍ 1.2 ቢሊዮን ለዕዳ ክፍያ ነው የሚውለው ማለት ነው። ይህ እንግዲህ መንግስት የተለያዩ አንድም የካፒታል ፕሮጀክቶች ላይ ፎከስ እንዳያደርግ ጫና ውስጥ እንደከተተው ግልጽ ማሳያ ነው ከቁጥሮች ስናይ። ሌላኛው እንግዲህ የድጎማ ወጪዎች ናቸው። የድጎማ ወጪዎች በሁለተኛ ደረጃ ይቀመጣሉ። ወደ 19.1% ይይዛል። ያም ማለት በብር ስናስቀምጠው 236 ቢሊዮን ብር አካባቢ ለድጎማ ለማዳበሪያ፣ ለነዳጅ እንዲሁም ለነዳጅ ድርጅት ካፒታል ማሳደጊያ የሚውል ብር ነው ከዚህ ውስጥ የሚሆነው። ሌላው ለክልሎችና ለዘላቂ ልማት የሚባለው ለትምህርት፣ ለውሃና ለጤና የሚወጡ በጀቶችን አካቷል ማለት ነው። ይህ ብር ማለት ነው እንግዲህ ይህ የበጀቱን መዋቅር ክፍፍል ስንመለከት ነው ኃይለኛው። ሁለተኛው እንግዲህ የገቢ እቅዱ ይሄንን ብር እንግዲህ በጀት ሲያቅድ መንግስት የገቢ እቅዱን ነው የምናየው። እንግዲህ ከየት ነው የሚመጣው ነው ይሄ ብር ከየት ነው የሚመጣው የሚለውን ለተመልካቾቻችን መንግስት እንግዲህ ከዚህ ውስጥ ወደ 1.8 ትሪሊዮን ብሩን በታክስና ከገቢዎች ከተለያዩ ገቢዎች ለመሰብሰብ አስቧል። ያ ማለት ምን አልከኝ አይል ሶሪ ከአገልግሎት ገቢዎችና ከታክስ ለማግኘት አስቧል። 1.5 ትሪሊዮን ብር ከታክስ ነው ያሰበው። ይህ ማለት ወደ 82% ኦፍ የበጀቱን 82% ከግብርና ከቀጥተኛ ግብርና ከቫት ለመሰብሰብ ነው ያሰበው። ይህ እንግዲህ የንግዱ ማህበረሰብ ላይ ሲሪየስ ይህም እንግዲህ አንዱ በቅርቡ የተሻሻሉት የቫት ህጎችና የተለያዩ አስተዳደራዊ የግብር ህጎችን መሰረት በማድረግ በከፍተኛ ብር ከቫት ለመሰብሰብ አስበዋል መንግስት። እንግዲህ የንግዱ ማህበረሰብ ላይ የሚፈጥረው የራሱ ጠንከር ያለ ጫና ይኖራል ማለት ነው። ከሀገር ውስጥ ታክስ እንግዲህ ከዚህ ውስጥ 1.5 ትሪሊዮኑን ስናይ ከሀገር ውስጥ ግብር ወደ 427.5 ቢሊዮን ብር ለመሰብሰብ አስቧል። ይህ እንግዲህ ከንግድ ድርጅቶችና ከኮርፖሬት ከንግድ እንቅስቃሴ ወደ 263 ቢሊዮን ብር ነው መሰብሰብ ያሰበው። በአጠቃላይ ከሀገር ውስጥ 427.5 ጥቅል ነው። ከዚህ ውስጥ ከንግድ ድርጅቶች 267 ቢሊዮን ነው። ሌሎች እንግዲህ ተጓዳኝ ቫትና ተርኖቨር ታክስን ከቫት ወደ 225 ቢሊዮን ብር ከተርኖቨር ታክስ ደግሞ ወደ 113 ቢሊዮን ብር ለመሰብሰብ አቅዷል ማለት ነው መንግስት። ሌላው እንግዲህ የቀረውን ፓርት ከበጀት ውጪ ያለውን ፓርት ከአገር ውስጥ ብድር ነው ማግኘት ያሰበው። አንዱ ከትሬዠሪ ከግምጃ ቤት ሰነድ ሽያጭና ከባንኮች ብድር ነው መሙላት ያሰበው። እንግዲህ ሌላው ወደ 308 ቢሊዮን ብሩን የበጀት ክፍተት አለበት። ይህ ማለት ከጂዲፒ 1.4% ነው። ይህ እንግዲህ የማክሮ ኢኮኖሚ አናሊስቶች ዝቅተኛ ነው የሚሉት። ይሄንን እንግዲህ ከውጭ ብድር ለማግኘት አስቧል ነው ምላይ። ይህ እንግዲህ ሰፊ የሆነ የማሰባሰብ እቅድ ነው። ግብር ላይ ያለው አቅጣጫ ትንሽ ጫና አለ የሚሉ የንግዱ ማህበረሰብ የምጣኔ ሀብት ባለሙያዎችም አሉ። እንግዲህ መንግስት እንደዚህ አቅጃለሁ እያለ ነው። ምን ትላለህ? እንግዲህ በኢትዮጵያ ታሪክ ከፍተኛ የሆነው በጀት ነው ለ2019 በጀት ዓመት የተመደበው ማለት እንችላለን። እንግዲህ ብዙ የዘርፉ ባለሙያዎች የሚሰጡት አስተያየት ምንድነው? በተለይ የስራ ማስኬጃ ወጪ የስራ ማስኬጃ በጀት ከፍተኛ ሲሆን ብዙ ጊዜ የመንግስት ሀብት የሀገር ሀብት ለብክነት ይጋለጣል የሚሉ አስተያየቶችን እንሰማለን። በአንጻሩ ለካፒታል ፕሮጀክት የሚመደቡ በጀቶች ደግሞ ከፍተኛ መሆናቸው አዎንታዊ ትርጉም ይኖረዋል ተብሎ ይገመታል። እንግዲህ ከዚህ አንጻር በተለይ ከዕዳ መመለስና ተያያዥ ወጪዎች ጋር መንግስት ከፍተኛ ጫና እንዳለበት ግልጽ ነው። በዝርዝር ስንመለከተው እንግዲህ የስራ ማስኬጃውን ወጪ በጣም የጨመረው በተለይ ለብድር የመንግስትን ብድር ካሁን በፊት የተወሰዱ ብድሮችን ለመመለስ የሚውለው ገንዘብ 542 ቢሊዮን ብር ከፍተኛ በመሆኑ ነው። ከዚህ ጋር ይመስለኛል ለክልሎች ለተለያዩ ክልሎች የፌደራል መንግስት የሚያደርገው የድጎማም አብሮ አለ። ዞሮ ዞሮ ግን እንግዲህ ሀገሪቱ የጀመረችውን እድገት ሊያስቀጥል የሚችል በጀት እንደታቀደ መገንዘብ እንችላለን። የበጀት ክፍተቱም ቢሆን የሚኖረው የበጀት ክፍተትም አነስተኛ ነው። በትንደምን ይሄ ደግሞ ይጠበቃል። በተለያዩ አማራጮች ሊሸፈን የሚችል ነው የበጀት ክፍተቱም። እንግዲህ ያው ለኢትዮጵያ የምንመኘው ይህንን በጀት በአግባቡ በመጠቀም
የተጀመረውን ኢኮኖሚያዊና ማህበራዊ ለውጥ ማስቀጠል ተገቢ እንደሆነ በማመን ነው እንግዲህ ወደሚቀጥለው ዜና አዎ ከዛ በፊት ግን ኃይል በጀቱ እንግዲህ ለአራት አቤት ነገሮች ይውላል። ኃይል አንተም ቅድም እንዳስቀመጥ አንደኛው የመደበኛ ወጪ የሚባለው መንግስት ለሚያከናውናቸው ክንውኖች፣ ሁለተኛው የካፒታል በጀት ለፕሮጀክቶች ለዘላቂ ልማት የሚውል ነው። ሶስተኛው ለክልሎች ድጎማ ነው። አራተኛው እንግዲህ የዘላቂ ልማት ግቦችን ለማሳካት የሚሆን ነው። የዘላቂ ልማት የሚባለው ለትምህርት፣ ለጤና፣ ለውሃ ለነዚህ አራት አቤት የሆኑ ቦታዎች የሚተረተር ነው ማለት ነው። ኃይል ወደ አንተ እንግዲህ ሶል እኔ ወዳለው ወይም አጠቃላይ ወደ ፕሮግራማችን ሁለተኛ መረጃ ስንመጣ የግንቦት ወር የዋጋ ግሽበት መረጃ ወጥቷል። እንግዲህ ለተመልካቾቻችን በተከታታይ በየወሩ የሀገሪቱ ስታቲስቲክስ ባለስልጣን የሚያወጣቸው መረጃዎች እናደርሳለን። የግንቦት ወር የዋጋ ግሽበት ትንሽ ከጭማሪ አሳይቷል። ሶል አጠቃላይ የዋጋ ግሽበቱ 13.4% ሆኖ ተመዝግቧል ግንቦት ወር ላይ። እንግዲህ ሁሉ ጊዜ እንደምናቀርበው እነዚህ መረጃዎች በተለይ ለሁለት ይከፈላሉ። የምግብ ዋጋና ምግብ ነክ ያልሆኑ ዋጋን የተመለከተ መረጃ ይወጣል ኤጀንሲው በሚያወጣው መረጃ መሰረት። በዚህ መሰረት እንግዲህ የወሩ የምግብ ነክ የዋጋ ግሽበት ትንሽ ከፍ ይላል። ከአጠቃላይ ምጣኔው 14.6% ሲሆን ምግብ ነክ ያልሆኑ ሸቀጦች የዋጋ ግሽበት ደግሞ 11.1% ነበር ግንቦት ወር ላይ። እንግዲህ ይሄ ካለፉት ወራት ጋር ሲነጻጸር ምን መልክ አለው የሚለውንም ለመዳሰስ ሞክረናል። የአጠቃላይ የዋጋ ግሽበቱ መጋቢት ወር ላይ 9.4% ነበር። እንደው ይሄ እንደ ከፍተኛ ስኬት የተዘገበበት ምክንያቱም ግሽበት ከ10% በታች ሲሆን እንደ አዎንታዊ ውጤት ስለሚታይ እንግዲህ መጋቢት ወር ላይ 9.4% ነበር። ሚያዝያ ላይ በ2.3% ጨምሮ 11.7% ነበር። እንግዲህ ግንቦት ላይም ትንሽ አሁንም ጭማሪ አሳይቷል። ተመሳሳይ የሆነ ከሁለት በታች ነው። በእርግጥ ሚያዝያ ላይ 13.4% ነው ተመዝግቧል። እንግዲህ ተመልካቾቻችን ያው የዋጋ ግሽበት በተለይ ከውጭ ሀገርም ወደ ሀገር ውስጥ ሊገባ የሚችልበት እድል አለ። እንግዲህ ያንን ተቋቁመው ኢትዮጵያ ውስጥ ያለው የዋጋ ግሽበት ምጣኔ ግን ያን ያክል የከፋ ነው ማለት አይቻልም። ሶል በተለይ በዓለም አቀፍ ደረጃ ያለውን የነዳጅ ዋጋ መጨመር እንዲሁም ከሎጂስቲክስ እና ትራንስፖርት ወጪ መጨመር ጋር ተያይዞ በአጠቃላይ ዓለም ላይ የነበረው የኢኮኖሚ እንቅስቃሴ ራሱ የተዳከመበትን ሁኔታ ስለታዘብ ኢትዮጵያ ውስጥ ያለው የዋጋ ንረት ያን ያክል የከፋ ነው ለማለት አይቻልም፣ ግን እየጨመረ ነው። እንግዲህ ላለፉት 3 ወራት ያሉትን መረጃዎች ስንመለከት ጭማሪዎችን እያየን ነው። እንግዲህ ምናልባት ደግሞ ጥሩ ዜናዎች እየተሰሙ ነው። ዩናይትድ ስቴትስ፣ አሜሪካ እና ኢራን በቅርቡ የሰላም ስምምነት ይፈርማሉ የሚሉ መረጃዎችን ጠዋት ስቱዲዮ ከመግባታችን በፊት ተመልክተናል። እነዚህ ደግሞ እንግዲህ የነዳጅ ዋጋን ከማረጋጋት ባለፈ አጠቃላይ ለትራንስፖርት ዓለም ላይ ለትራንስፖርት እና ለሎጂስቲክስ የሚወጣውን ወጪ ስለሚቀንሱ ሀገር ውስጥ ያለውን የዋጋ ንረት ይቀንሱታል ብለን ተስፋ ማድረግ እንችላለን፣ መጠበቅ እንችላለን። እውነት ነው። ልክ ነው። ምንድነው ግን ተያይዞ እንደተባለው ኢምፖርትድ የሆኑ ኢንፍሌሽን የዓለም የነዳጅ መወደድ ብቻ ሳይሆን ከሱ ጋር ተያይዞ የማዳበሪያ የትራንስፖርት ኮስቶች ኢምፖርትድ ኢንፍሌሽን አገሪቷ ላይ የፈጠረው አብዛኛውን እቃ ኢምፖርት እንደማድረጋችን የፈጠረው ነገር አለ። ነገር ግን የግብርና ምርቶች ላይ የሚኖሩ ክፍተቶች ስቲል ትልቅ አሳይመንት ለመንግስት የሚሰጥ ነው። ለመንግስት ብቻ ሳይሆን ለግሉም ባለሀብት ሰፕላይ ሳይዱ ላይ ኮንሱመብል የሆኑ የግብርና አይተሞች ላይ ከፍተኛ ስራ መሰራት እንዳለበት የሚያሳይ ነው። ይህንን ካልተሻገርን እንግዲህ የሀገሪቷን ዘላቂ እድገት ማረጋገጥ ከባድ ነው የሚሆነው። ስለዚህ የምግብና የግብርና ምርቶች ላይ ሰፕላይ ሳይዱ ላይ ሲሪየስ ላይ መስራት ያስፈልጋል። ኖት ኦንሊ የግብርና ምርቶች ላይ ሌሎች ኮንሱመብል የሆኑ አይተሞችም በሀገር ውስጥ እንዴት ነው የሚተኩት የሚለውን እንግዲህ ትኩረት ሰጥቶ መስራት ይገባል እላለሁ። ልክ ነሶል እንግዲህ ያው ለዋጋ ጭማሪ ከሚዳርጉ ነገሮች መካከል ከውጭ ሀገር የሚገባው የዋጋ ንረት እንዳለ ሆኖ ሀገር ውስጥ ያለው ውጤታማ የሆኑ የገበያ ስርዓቶች አለመሆናቸው ለዋጋ ንረት የራሳቸው የሆነ አስተዋጽኦ ይኖራቸዋል። በተለይ ግን ለሀገር ውስጥ የግብርና ምርቶች የሚሆን ከፍተኛ ዋጋ መጨመር ደግሞ የትራንስፖርት
ዋጋም የራሱ ድርሻ ነበረው። ይሄ ደግሞ ከነዳጅ ዋጋ ጋር ቀጥተኛ የሆነ ግንኙነት ነበረው። በተለይ እንግዲህ የነዳጅን አቅርቦት ውጤታማ በሆነ ስልት መምራት በጣም እዚህ ላይ የዋጋ ንረቱን ለመቆጣጠር የራሱ የሆነ አስተዋጽኦ ይኖረዋል ብለን እንገምታለን። ከዋጋው ባሻገር ህጋዊ ከሆነ ዋጋው ባሻገር አቅርቦቱ ከተስተጓጎለ ለከፍተኛ የሆነ የትራንስፖርት ወጪና ስለዚህ ለከፍተኛ ዋጋ ጭማሪ የሚዳርግ የኢኮኖሚ እንቅስቃሴ እንደሚሆን በቀላሉ መረዳት እንችላለን። ስለዚህ መሰል አቅርቦቶችን በማሳለጥ ውጤታማ የሆኑ የገበያ ስርዓቶችን በመዘርጋት የዋጋ ንረትን ለመቀነስ ጥረት ማድረግ እንደሚያስፈልግ ለባለድርሻ አካላት መጠቆም እንፈልጋለን። እስኪ ባክስ አንተ ጋር ወዳለው መረጃ ኦኬ ኃይል እንግዲህ እኔ ጋር ወዳለው ዜና ስንመጣ እንግዲህ ላስት ዊክ የቢዝነስ ኢንቫይሮንመንቱን ተቆጣጥሮ ያለው የአዲስ አበባ ከተማ አሽከርካሪ ተሽከርካሪ ፍቃድ ቁጥጥር ባለስልጣን ይዞት የወጣው የታርጋ የዋጋ ተመን ነው። እንግዲህ የዋጋ ተመን በመላው ሀገሪቱ ይተገበራል ተብሎ ይታሰባል። ግን የአዲስ አበባ እንደ ከተማ ፓዮኒር ሆኖ ከሰኔ 4 ጀምሮ ለአዲስ ለሚገቡ መኪኖች ተፈጻሚ አድርጓል እና በዚህ የዋጋ ተመን ላይ እንግዲህ የፊትና የኋላ ታርጋ ቫታን ጨምሮ እስከ 56,000 ብር የሚደርስ ዋጋ ተቆርጦለታል እና ይህም እንግዲህ በንግዱ ማህበረሰብ ላይ የካፒታል ኤክስፔንዲቸር እና የወርኪንግ ካፒታል ቻሌንጅ ስለሚያመጣ ካፔክስ እና የወርኪንግ ካፒታል የሊኩዊዲቲ ቻሌንጅ ስለሚያመጣ ከፍተኛ መወያያ ሆኖ ሰንብቷል። እንግዲህ መንግስት ይህንን የዋጋ ተመን ሳወጣ እንደው ዝም ብሎ ገንዘብ ለመሰብሰብ ሳይሆን ግልጽ የሆነ የቢዝነስ ፖሊሲ አቅጣጫን ያሳየውበትም ነው ብሏል። እንግዲህ ይህም በዋናነት የገንዘቡን ምጣኔ ስናየው በሁለት አቤት በሆኑ ነገሮች ልናየው እንችላለን። መንግስት የቢዝነስ ፖሊሲዎችን አቅጣጫ ማሳይበት ነው። የገንዘብ ትማኔው ከፖሊሲዎች ጋር የተያያዘ ነው እንጂ እንደው ገንዘብ ለመሰብሰብ አይደለም ሲል አንደኛው የግሪን ኢኮኖሚን ለመገንባት ማረጋውን ነገር ኢንሴንቲቫይዝ ማድረግበት ነው ብሏል። ይሄም እንግዲህ በኤሌክትሪክ ነዳጅ መኪናና በኤሌክትሪክ መሀል ያለው የዋጋ ልዩነት ይሄንን የሚያሳይልኝ ነው ይላል። ለምሳሌ የግል የቤት መኪኖች በነዳጅ የሚሰራው 56,000 ብር ሲቆረጥለት የኤሌክትሪኮቹ 44,500 ብር ያ ማለት የ20% ቅናሽ አለው ማለት ነው። ይህም በኋላ መጨረሻ ላይ ዝርዝር የእያንዳንዱን መጣበታለሁ። ስለዚህ አንዱም የኤሌክትሪክ እና የነዳጅ መኪናን ኢንሴንቲቫይዝ ለማድረግ የርኩበት ነው ብሏል። ሁለተኛ ሰዎች የማስ ትራንስፖርትን እንዲለምዱ ኢንሴንቲቫይዝ ያደረኩበት ነው። የመጀመሪያው ግሪን ኢኮኖሚ ሞቲቬት ለማድረግ፣ ሁለተኛው ሁሉም በየቤቱ 2፣ 3፣ 4 መኪና የሚገዛውን አስቀርቶ በባቡር በባስ የመጠቀምን ልማድ ለማስረጽ የርኩበት አቅጣጫ ነው ብሏል። እንግዲህ ከዚህ አንፃር የዋጋዎቹን ተመን ስናይ የግል የቤት መኪናዎች፣ የግለሰብ የቤት መኪናዎች፣ የንግድ መኪናዎች፣ የዲፕሎማቶች፣ የእርዳታ ድርጅት ሰሌዳ ያላቸው እንግዲህ ለነዳጅ መኪና 56,000 ብር ሲሆን ለኤሌክትሪኮቹ 44,500 ብር ተቆርጦላቸዋል። ድንበር ተሻጋሪ የጭነት መኪኖች ተሽከርካሪዎች ደግሞ በነዳጅ ለሚሰሩት 28,500 ብር፣ ለኤሌክትሪኮቹ 15,200 ብር ሲሆን የህዝብ ታክሲዎችና የህዝብ ማመላለሻዎች ለነዳጁ 11,700 ብር፣ ለኤሌክትሪኩ 9,400 ብር ተምኖለታል። እንግዲህ ለባጃጆችም ይወጣል። ዝርዝሩን ቴሌግራም ሳይታችን ላይ ታያላችሁ። ሰው መንግስት እያለ ያለው የወጣው ዋጋ ሰው ትኩረት እያደረገ ያለው ገንዘቡ ላይ ብቻ ነው። እኔ ግን ያወጣዋቸውን ፖሊሲዎች በካሮትና በአርጩሜው ለማገዝ የማደርገው አንዱ አቅጣጫዬ ነው ብሏል። እና የዋጋ ተመኑን እንዴት አየው? እንግዲህ ተመልካቾቻችን አጠቃላይ በዙሪያችን ኢንፎርማሊም ከነበረን ግንኙነት በሰበሰብነው መረጃ መሰረት ከፍተኛ የሆነ ገንዘብ እንደሆነ ነው ዜጎች እየገለጹ ያሉት። አንተ እንዳስቀመጥከው ደግሞ ሶል በሚኒስቴር መስሪያ ቤቱ አጠቃላይ ፖሊሲዎችን ለማራመድ ያግዘኛል ያልኩት የክፍያ ተመን ነው ያለው። የተወሰነ ምክንያታዊ ይመስላል። የኤሌክትሪክ ተሽከርካሪዎችን በተሻለ ዋጋ ቻርጅ ማድረጉ ትክክለኛ እርምጃ ይመስላል። ነገር ግን አጠቃላይ አሁንም ግን ዋጋው ከሚቀርበው አገልግሎት አንፃር ወይም የሚቀርበው አገልግሎት ወጪ አለው አይደለም። ከዚህ አንፃር ግን እንዴት ነው ከፍተኛ ነው ወይ ነው? መንግስት
በዚሁ አጋጣሚ ገቢ የመሰብሰብ ፍላጎት አለው የሚለው ግን አሁን ከፍ ጥያቄ ሆኖ የሚቀጥል ነው የሚመስለኝ ሶል ምክንያቱም ለአንድ መኪና እንግዲህ ታርጋዎች ሰሞኑን የአዲስ አበባ ስላልነበርኩ ታርጋዎችን አላየሁም ምናልባት ታርጋዎች እንግዲህ ዘመናዊና ለተለያየ ጥቅም ምናልባት ሎኬሽንን የሚጠቁሙ እንደዛ አይነት ፋሲሊቲዎች ሊኖራቸው ይችላል ግን ዞሮ ለአንድ ተሽከርካሪ ታርጋ ምን ያክል ብር ወጪ ያስፈልጋል የሚለው ግን አሁንም ሚኒስተር መስሪያ ቤቱ ያብራራው ወይም መልስ ይሄ መለሳል መሰለኝ እንግዲህ ሌላው ተያይዞ የተቀመጠው ይሄኛው አሁን አፕሊካብል የሆነው ለአዲስ አበባ ከተማ ነው ታርጋው እንግዲህ ዘመናዊ ነገሮች የባርኮድ ሪደር የተለያዩ ጠቋሚ መሳሪያዎች የተገጠሙለት ነው ብሏል ሌላው በተጨማሪ ይሄ ለጊዜው እየዋለ ያለው አዲስ ለሚገቡ ተሽከርካሪዎች እንጂ ለነባሮች ወደፊት የማሳውቅ ይሆናል ብሏል እንደ አዲሽናል ኃይል እንግዲህ ወደ አንተ ጋር ወዳለው አመሰግናለሁ ሰል እንግዲህ እኔ ጋር ወዳለው ተጨማሪ መረጃ ስንመጣ የዓለም ባንክ የኢትዮጵያን ኢኮኖሚ የተመለከተ መረጃ አውጥቷል ያው ካሁን በፊት ያወጣውን መረጃ ማስተካከያ ነው ያደረገው ለተመልካቾቻችን ብንገልጽላቸው ጥሩ ነው በየኔ ያቀረብኩት እንግዲህ ካሁን በፊት የኢትዮጵያ ኢኮኖሚ በ2026 ዓመተ ምህረት በ8.1 በመቶ ያድጋል የሚል ሪፖርት ነበረው ዓለም ባንክ ነገር ግን ያው ነገሮች ለአንደኛ የተቀመጠው መረጃ ግምቶች ላይ የተመሰረተ ከመሆኑ አንፃር የተቀመጡ ግምቶች ከአፈጻጸማቸው ጋር ሲለያዩ መረጃዎች ተመልሰው ሪቫይዝ ይደረጋሉ በንግድና ምጣኔ ሀብት ላይ ይሄ የተለመደ ነው ስለዚህ በ2026 ዓመተ ምህረት የኢትዮጵያ ኢኮኖሚ በ9 በመቶ ያድጋል የሚል ሪፖርት ነው የዓለም ባንክ ባለፈው ሳምንት ይዞ የወጣው ይህም እንግዲህ አዎንታዊ መረጃ ነው ማለት ነው እንዳልኳችሁ ተመልካቾቻችን ካሁን በፊት 8.1 በመቶ ያድጋል የሚል ትንበያ ነበር የነበረው አሁን ግን ያሉ ትክክለኛ አፈጻጸሞችን በመገምገም ወደ 9 በመቶ ከፍ አድርጎታል ለዚህ ምክንያቶችንም አስቀምጧል የዓለም ባንክ እንግዲህ ሀገሪቱ እየተገበረችው ያለው የኢኮኖሚ ሪፎርም በተለይ ደግሞ የውጭ ምንዛሬን ሊበራላይዝ ማድረጓ ለእድገቱ ከፍተኛ የሆነ ድርሻ አስተዋጽኦ እንዳለው ባንኩ ለማመላከት ሞክሯል ከዚህ በተረፈ ደግሞ የፋይናንስ ዘርፍ ማሻሻያዎች ሶል በተለይ የካፒታል ማርኬት መጀመርና በካፒታል ማርኬቱ ላይ እየተደረጉ ያሉ የፋይናንስ እንቅስቃሴዎች ለኢኮኖሚ እድገቱ አዎንታዊ ለሆነው የኢኮኖሚ እድገት የራሱ ድርሻ እንደነበረው ባንኩ አመላክቷል የመንግስት የፋይናንስ አስተዳደር መሻሻልም ራሱን የቻለ አስተዋጽኦ አለው ብሏል የዓለም ባንክ በሪፖርቱ ፕሮጀክቶች በተሻለ ፍጥነት ኤክሲኪዩት እየተደረጉ ነው ፕሮጀክቶች የሚተገበሩበት የጊዜ ገደብ እያጠረ ውጤታማ የሆነ የካፒታል ፕሮጀክቶች አፈጻጸም አለ የተሻለ አፈጻጸም አለና ይህም ለአዎንታዊ ለሆነው የኢትዮጵያ ኢኮኖሚ እድገት የራሱ ድርሻ ነበረው ይላል ሪፖርቱ እንግዲህ እነዚህን በጎ ለኢኮኖሚ እድገቱ በጎ አስተዋጽኦ ያደረጉ ነገሮች ላይ አጠናክሮ መስራት ያስፈልጋል ማለት ነው እንግዲህ የውጭ ምንዛሬ ሊበራላይዜሽኑን ማጠናክሮ መቀጠል የሀገሪቱን ኤክስፖርት ያበረታታል በአንጻሩ ኢምፖርትን ደግሞ ይቀንሳል ዜጎች የሀገር ውስጥ ምርትን እንዲጠቀሙ የስራ ዕድል እንዲሰፋ የራሱ የሆነ አስተዋጽኦ ነበረው ማለት ነው የውጭ ምንዛሬ ሊበራላይዜሽን ሪፎርሙ በተመሳሳይ መልኩ ፋይናንስ ዘርፍ ላይ የተደረጉ ማሻሻያዎች ካፒታል ገበያው ላይና እንደገና እንዲሁም ያው ባለፈው ሳምንት የሰራ ነው ዜና አለ የፋይናንስ ሴክተሩን የሀገሪቱን የፋይናንስ ሴክተር የውጭ ባለሀብቶችም እየተቀላቀሉት ነው ያሉ ባለፈው ሳምንት ከናይጄሪያ ኢንቨስትመንት ባንክ እንደመጣ ዘግበናል ስለዚህ የኢትዮጵያ ኢኮኖሚ ያሉ አዳዲስ ተዋናያንን መሳብ ጀምሯል ማለት ነው ወደ ሀገር ውስጥ ስለዚህ እነዚህን አጠናክሮ መቀጠል ያስፈልጋል ማለት ነው ምናልባት በ2026 2027 በጀት ዓመት ያለውን እድገትም በተመሳሳይ መልኩ ለማስቀጠል ለእድገቱ ምክንያት የሆኑ ነባራዊ ሁኔታዎችን ማስቀጠል ተንከባክቦ ማጎልበት አስፈላጊ ነው ለማለት ነው እውነት ነው አይደል እንግዲህ የዜናው ደስ የሚለው ከሳራ በታች ያለው የዓለም ባንክ አጠቃላይ ትንበያ ወደ 4.2 በመቶ ሲሆን የኢትዮጵያ በዚህ ደረጃ ከፍ ብሎ መታየቱ የሚያበረታታ ዜና ነው
ተመልካቾቻችን እንደምታስታውሱት ላስት ዊክ ላይ ይህ ተቋም የዓለም ባንክ የኢትዮጵያ ድህነት ምጣኔ ምንም እንኳን ኢኮኖሚ የተሻለ ቢሆንም ድህነቱ መጨመሩን ዘግቦ ነበርና ድህነት መቅረፍ ማለት ተከታታይነት ባለው እድገቶች የሚመጣ ድምር ውጤት ነው እንጂ ኦቨርናይት በአንድ ዓመት የኢኮኖሚ እድገት ብቻ የሚረጋገጥ አይደለም። ስለዚህ ይሄ ተቋም የኢትዮጵያ ድህነት ጨምሯል ብሎ ላስት ዊክ ያወጣውን ዜና ለመቀልበስ ይሄንን የእድገት ምጣኔ ማስቀጠልና እንደውም መጠኑን እየጨመሩ መሄድ ያስፈልጋል ማለት ነው። ኃይል ምናልባት ወደ እኔ ዜና ከመምጣታችን በፊት ተመልካቾቻችን ዘግይተውም የከፈቱ ሊኖሩ ይችላሉ። የግማሽ ሰዓት ማስታወቂያም ለመንገር እንደው ተመልካቾቻችን እየተከታተላችሁ ያላችሁት ቅንጣት የቢዝነስ ፖድካስት ነው። መርካቶ ቲቪ የተዘጋጀ የሚተላለፍላችሁ ቅንጣት የቢዝነስ ፖድካስት በንግድና ምጣኔ ሀብት ላይ ትኩረቱን አድርጎ እየተዘጋጀ የሚቀርብ ፕሮግራም ነው። ከኛ ጋር ስለሆናችሁ ደስ ይለናል፣ እናመሰግናችኋለን። ቅንጣት ቢዝነስ ፖድካስትን ስትከታተሉ ለንግድና ምጣኔ ሀብት ጠቃሚ የሆኑ መረጃዎችን ታገኛላችሁ ብለን ተስፋ እናደርጋለን። አስተያየት ጥቆማ ካላችሁ በአድራሻችን ብትልኩልን ይደርሰናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን።